ባለፈው ቅዳሜ ዕለት አንዲት አነስተኛ ጀልባ 125 ሰዎችን አሳፍራ የእንግሊዝ ቻናልን ማቋረጧን ቢቢሲ ዘገበ። በአንድ ጀልባ ውስጥ ይህን ያህል ቁጥር ያላቸው በርካታ ስደተኞች ሲጓዙ ይህ የመጀመሪያ ነውም ተብሏል። የሀገር ውስጥ ሚኒስትሩ ቅዳሜ ዕለት ብቻ 895 ስደተኞች ቻናሉን በ12 ጀልባዎች እንዳቋረጡ የተናገሩ ሲሆን ከ2025 መጀመሪያ ጀምሮ ሲሰላም 33000 ሰዎች ወደ ዩናይትድ ኪንግደም በአነስተኛ ጀልባዎች እንደገቡም ተናግረዋል። በሰሜን ፈረንሳይ አቅራቢያ በሚገኝ የባህር ዳርቻ ላይ ቻናሉን ለማቋረጥ ሲሞክር የሞተ ስደተኛ አስክሬን እሁድ ጠዋት መገኘቱን እየተነገረም ሲሆን የግለሰቡ ዕድሜና ዜግነት እስካሁን ድረስ ያልታወቀ ነው ተብሏል። የፈረንሳይ ሚዲያዎችም ሟቹ ወጣት እንደነበረ እየዘገቡ ይገኛሉ። ቅዳሜ ዕለትም ሁለት የሶማሌ ሴቶች ከፈረንሳይ ወደ ዩናይትድ ኪንግደም ለመሻገር ጥረት ሲያደርጉ ባጋጠማቸው የጀልባ ችግር ሕይወታቸው እንዳጡ እየተነገረ ሲሆን በዚህ ዓመት ከፈረንሳይ ወደ ዩናይትድ ኪንግደም በህገወጥ መንገድ ለመሻገር በተደረገ ሙከራ የሞቱ ሰዎችንም ቁጥር 27 ማድረሱ እየተነገረ ነው። ቅዳሜ ዕለት የነበረው የተመቻቸ የአየር ሁኔታ ስደተኞቹ ከፈረንሳይ ወደ ዩናይትድ ኪንግደም ለማቋረጥ ያደረጉትን ጉዞ ቀለል ያለ ቢያደርገውም 14 ሰዎች ብቻ የአደጋ ጊዜ ድጋፍን በባህር ተቆጣጣሪዎች ማግኘታቸውም ተነግሯል። ምንም እንኳን ስደተኞች አደገኛ በሆነ ሁኔታ ከፈረንሳይ ወደ እንግሊዝ በባህር እንዳቋረጡ ለመከላከል ፈረንሳይ የተለያዩ ጥረቶችን እያደረገች ብትመጣም ዩናይትድ ኪንግደም ከፍተኛ የገንዘብ ድጋፍ እያደረገች ቢሆንም ከፈረንሳይ ወደ እንግሊዝ በባህር በህገወጥ መንገድ የሚያቋርጡ ሰዎች ቁጥር ምንም አለመቀነሱን የዩናይትድ ኪንግደም የሀገር ውስጥ ሚኒስትር ዘግቧል።